አነሳውና ዘነጠሉት በመቋም ኢየሱስ ሲሞት በሞቱ ጊዜ አንድ ነገር ተናግሯል። ነያም ከብሎ ለዮሐንስ እናቱን አስረክቧል። ይግን እናቴን አለውቀት ጥንቱንም ስወለድ ብዙ ጊዜ ቆየው ሰው አይደለም። ክብረ ደናግል አሉት። የደናግል መክበሪያ ቦታ ስንል ገዳሙን ክብረ ደናግል ብለን ክብረ ደናግል ቅዱስ ላሊበላ አልናቸው እና ያሁን ወጣት ምን ይላል? ይህን ለስራ ሲል መነኩሴ ነው ይላል። አዎ እርግጠኛ መነኩሴ ነው ይላል። መነኩሴ ማለት በኢትዮጵያ ቋንቋ ደካማ አይምሮ የሌለው ማለት ነው። እኛ ቆቆብ አለ ውስጥ ያለው ዕውቀት ፀሐይ ስለሚጋርደው አይቀልጥም። ምንም ያስቸግረው ነገር እኮ ክቡራን ተመልካቾቻችን ዛሬ ይዘንላችሁ የምንቀርብ የፍትሐ ነገሥት የሐዲሳት የቅኔና የውሻህን መምህር ናቸው። ለበርካታ ዘመናት ጉባኤ ተክለው ወንበር ዘርግተው ሲያስተምሩ የቆዩና አሁንም እያስተማሩ ያሉ ባሉበት ቦታ ታላላቅ ስራ እየሰሩ ያሉ ገዳማትን እያነጹ ሊቃውንትን እያፈሩ ያሉ ናቸው። እሳቸውም ሊቀ ብርሃናት ቆሞስ አባ ይባቤ በላይ ይባላሉ። የኔታ እንኳን ደህና መጡ። ሌላው እዚሁ የኔ ያህል ዘመን ሲያስተምሩ እኛም በተረዳን መጠን አስተዳደርነቱንም መምህርነቱንም እርሶን ያዙት እና እንዴት ነው ይሄንን አንድ አርጎ በርካታ ገዳማት ጋር ስናይ አበምኔቱ ሌላ ናቸው፣ መምህር ሌላ ናቸው። ብዙ ገዳማት ጋር አበምኔትነትንም መምህርነትንም የያዙ አላገኘንም። ምናልባት ሊኖሩ ይችላሉ። የኛ የዕውቀት ማነስ ወደ ገዳማት ዞር ያለ መጎብኘት ሊሆን ይችላልና እንደው እርሶ ይሄንን ሲይዙት ከዚህ በፊት ከነበሩ አባቶች ተሞክሮ ያዩት አለ ወይስ እርሶ ነው የጀመሩት? ስራውስ እንዴት ነው? የኔ ተማሪ ቤቱንም ማስተዳደሩን ቢይዘው ችግር የለብኝም። የዘመድ ቫይረስ የለኝም። አክስቴ ሞተች፣ እህቴ ሞተች፣ ማንና ሞተ፣ ልጄ ሚስቴ የሚለው ነገር የለም። ምንም ባይኔ ያለው የሚያጠፋው ነው እቆዋለሁ። ተማሪው ሲገባ አይዋለሁ። ብሩ ገጽ ሆኖና ምን ምደር ያና ማይጨ በር ይሰደዋል። ምን አለ እኔ የታለድ በቃ ሌላም ኮይን ነው። ቤተ ክርስቲያኑ አሁን የት ይሄዳል? 24 ሰዓት ምንድ አለ። እኔም ደግሞ 24 ሰዓት ቤት ያለው ቤተ ክርስቲያን ባርካለሁ። የሰባቱ ወረዳ ይዟል በቁምስና ሙላድ፣ አቸፈር፣ ሜጫ፣ አጎምድር በሞላ ወጥቻለሁ። ከዲማ አባተ ከስተብራን አጎምድር ጥለውልን አሉ። እኔ ደግሞ እሳቸው ጥለዋት ይሄዱን ሙልጭ አድርጌ ወጥቻለሁ። ይሸናን ነፃ አውጥቶ እኔ ያንን ሰባት ወረዳ ውስጥ ያለ ሙላድ የለች እሷን አወጣለሁ፣ አውጥቼ እመጣለሁ። እኔ ተቀምጬው ይተላተታ ወይ እኔ አር ወይ ገንዘብ ምን ያለ እኔ መጣልኝ። እኔም የጠለኝ ነገር የለም። ወይ ወረዳ ሄጄ ገንዘብ ጨምሩልኝ፣ ገንዘብ ያነሰ ምናምን አለል ምንም የለም። አሁን ነው እንጂ ቀደም እንደዚያው ምን ሰው አይደለሁም ነበር። በቃ ጓደኞቼ ጦጣ ጉዴዛ ነው ምን እኔ እንደው አለምኝ ይል የፋሲካ ዕለት ብቻ ነው ግን ብቻ ነው። እኔ ለሰው ቁጥር የለኝም። ምን ይርግ ሰው ነው የሚለኝ የለምና የኔም እንኳን ይሄን ማስተዳደር ሌላ ማገር ማስተዳደር ጭንቅላቴ ደህና ነው፣ አልተበለሸም። ምን አለ መልካም ገንዘብ አልተበከለ ወይ በፍቅረ ዘመድ የተበከለ ነገር የለም። አሁንም አስተምራለሁ። እንደው ማገዎች ዘመዶች 3000 ዓመት ሰጠናል ብሎኛል። እንደውም ይነዳል 3000 ዓመት ነው ሰጠናል ምን ያላጎች። መልካም እንግዲያውስ እዚሁ ጋር ተጨማሪ ሐሳብ የጉባኤ ቤት መምህሮትን ጉባኤ ቤት እንዲያስተምሩ ቃል እንዳስገቡት እየነገሩ ነው። እርሶም ያን ቃል ይዘው ጠብቀው እያስተማሩ ነው። ጉባኤ ቤት ለሀገር፣ ለቤተ ክርስቲያን፣ ለወገን ምን አስተዋጽኦ ያበረክታል ብለው ያስባሉ? መጽሐፍ ቤቱ የሚያስተዳድረው ፍትሐ ብሔር የሚባለው ፈታ ፈረደ ብሔር ሀገር ወይም ከተማ የዙ ማስተዳደሪያ ሰለስቱ ምዕት የሰጡት 22 አንቀጽ መንፈሳውያን የሚያስተዳድር ለክርስቲያኒቱን 29 አንቀጽ ህዝቡን የሚያስተዳድር ነው። 29ን አንቀጽ የኛ መምህር አውጥተው ወይም መልአከ ብርሃን አድማሱ ፍትሐ ብሔር ብለው ዛሬ ወንጀል መከላከያ ምን ብለው ያው ነው ከኛ እንደወጣ ለማጠየቅ አንቀጽ ይላል።
አንቀጽ ማለት ወደ ቤት ሲገቡ ደጃፉ ማለት ነው። ያ ደግሞ ለምስጢር ነው የኛ ነው እና ለሀገር ይጸልያል። እንዲያም ሲሉ ውጊያም ያስተምራል። ውትድርና ለመኳንንቱ ፍርድ እንዲገልጽላቸው ይጸልያል። ሙታን በክብር እንዲቀበሩ ያደርጋል። መጀመሪያ አንቀጽ ላይ ቤተክርስቲያኒቱ ምን ክብር እንዳላት ይናገራል። ሁለተኛው አንቀጽ ምን ይቀበላቸው መጽሐፎች፣ ሶስተኛው አንቀጽ ስለ ጥምቀት ይናገራል። አራተኛው ስለ ኤጲስቆጶሳት፣ ስለ ጳጳሳት፣ ስለ ያለው ነገር ሁሉ ይናገራል። አሁን ቤተክርስቲያኒቱ የሚያውቋት ከአንቀጽ 1 እስከ አንቀጽ 22 ያልተጻፉ ናቸው። አሁን የሚያውቋት ቅዳሴውን ያራዝሙታል፣ ሰዓት ያደርጋል። ስማችሁ ማነው ሲላቸው መርጌታ ይላሉ። አንቀጽ የሌላቸው ዝም ብሎ ቤተክርስቲያን የሚያስተዳድሩ ስልጣን የሌላቸው ከበሮ መደብደብ ብቻ ነው ስራቸው። ፍታነ ሰለስት ግን ፍታነ ግዛይ አላነሳቸው። አንቀጽ በእንተ ፍቅር ያቆናል በእንተ ናጉንስ ይላል። አንቀጽ በእንተ መርጌታ የሚል የለም። መዲናቸው የሚሉ 3 ሚስት ያላቸው 4 ሚስት ያላቸው፣ በዚያም ደግሞ ጋኔን ሳብነ የሚሉት የጋኔን ተላላኪዎች። ቤተክርስቲያኒቷ የምትመራው በዚህ ነው እንጂ በመጽሐፉ መምህር የምትመራ ቢሆን በሕጉ የቅዱስ ያሬድ ልጆች ቢኖሩ ቅዱስ ያሬድ ድንግል፣ ልጆቹ ግን ድንግል አይደለም። ቅዱስ ያሬድን ለምን ግንቦት 21 ቀን እንደማያከብሩት አይታወቅም። እና ስለ ሙታን፣ ስለ ሕያዋን፣ ስለ ሀገር ይጸለያል። ስለ ቤተክርስቲያኒቱ ያለውን ነገር ሁሉ ይሄዳል። አሁን ቤተክርስቲያን ባርክ ይሉኛል። ቤተክርስቲያን መባረክ ሳይሆን እንትን ነው ኮሚቴ ነው የቤተክርስቲያኒቱ እድና ሸንሽኛው መጣለሁ። ምስራቁን የካህናት መቀበሪያ፣ ምዕራቡን ደግሞ የውርጃን ሆኖ የወደቁት ለነሱ፣ ሰሜኑን ደግሞ የምእመናኑ፣ ደቡቡን ደግሞ የሴት መቀበሪያ አድርጌው መጣለሁ። ከልጄ ማለት ነው። መቅደሱ ለቄስ፣ መንበሩ ለታቦት፣ ቅድስቱ ደግሞ ለምእመናን መቁረቢያ። አሁንም ደቡቡ ለሴቶች ነው፣ ሰሜኑ ለወንዶች ነው። ምዕራቡ ደግሞ እነዚህ የማይቆርቡት ቁርባን የሚከለክሉት መርጌታ የምትሏቸው ቤተክርስቲያኒቱ አንቀጽ እንኳን የሌላቸው ስርዓት የሌላቸው ዝም ብለው ቤተክርስቲያኒቱ ላይ የገቡ ናቸው። ስርዓት የላቸው። 40 ዓመት ሲያገለግል አንድ ቀን ቆርቦ ያውቁ። 50 ዓመት ሲያገለግል አንድ ቀን የቅዳሴ ጸበል ጠጥተው ያውቁ። ሲያዋቸው ግን ተከምረው እንደ ከበሮ ማለት ነው። ከበሮ ደረቅ ነው፣ ሲመጡ ይላል። እነሱ ደግሞ ይገቡና ይላል። ምንም ነገር የላቸው። ቤተክርስቲያኒቱ በእነሱ ተበክላ ነው ያለች። አሁንስ ብሎ ደግሞ ጥምጥም ደግሞ መለወጥ መጥተዋል እና ምስራቁ የካህናት ቀብር ነው። እንዲያርገን ቤተክርስቲያናችን ባርከናል እንመጣለን። በቃ ቤተክርስቲያን በነፃ እንመርካለን። ምንም ከህዝብ የምንጠይቀው ነገር የለንም። እንዲያርገን እንመጣለን። ስለዚህ አይምሮዬ በምኑ ይበከል? የገንዘብ ላይ ችግር የለኝ ወይ የዘመድ ጋር ችግር የለኝ ከምን የለኝ። ኢየሱስ ክርስቶስ ናው መካዋይ ከቆጉም አፋል እናትና ወንድሞቼ ዳር ይቆማሉ። ምን ይቲም እናቴ ባናት ነህ። ይሄንም ጸባይ እንደዚህ ያለ ኢየሱስ ሲሞት በሞቱ ጊዜ አንድ ነገር ተናግሯል። ነያም ከብሎ ለዮሐንስ እናቱን አስረክቧል። ግን እናቴን አላውቃትም። ጥንቱንም ስወለድ ብዙ ጊዜ ቆየሁ ሰው አይደለም። ትምህርት ቤት ነው የማውቀው። እናቴ ቤተክርስቲያን ናት። እኔ ልመካና ወይ ደግሞ ኢትዮጵያውያን ላይ መሰግኑኝ አይደለም። ኢትዮጵያውያን ስሜን ባይጠሩት ደስ ይለኛል። ስቃይ ነው የሚያሰቃይ እና እንዲሁ ብለን እንኖራለን። በራሳችን ቤት ሰርተን ራሳችን ችለን ነው የምንኖር። እንደ ሐዋርያት አስራት በኩራት አምጡ ወይም እንደ ክርስቶስ ከድሃይቱ የሙሬ እንጀራ እንደተቀበለው እኔ ተቀብያለሁ። የሙሬ እንጀራ ነው አምጣ የሰጠች። መልካም እንዲህ እያልን ወደ ገዳሙ ታሪክ እንሄዳለን። የዚህ የናዳ የፈለገ ብርሃን ናዳ ማርያም ገዳም
አመሰራረትና ወደ ክብረ ደናግልና ቅዱስ ላሊበላ እንዲሁም ደብረ ቅዱስ ገብረ ይምራነ ክርስቶስ ገዳም አመሰራረት ቢነግሩን ያጫውቱ። እኔ አባቶች የሚሉት ናዳ ስሟ እየቅል ነበረች። ከጣና ቂርቆስ ላይ ምጽሌ ከሚባለው ቦታ ላይ ቅዱስ ፋሲለደስ ጽዮን ሁለት ጽዮኖች አዚያ ነበሩ እና ከዚያ ይዘዋቸው ሲመጡ ዛሬ ያለችበት ላይ ውሃው እንቁርቁሪት ይባላል። እዛ ላይ ሲደርሱ ከዚህ ጽዮንን አስቀርተዋታል። ከጣና ቂርቆስ ከጽዮን ጋር ነው የነበሩ። ከዚህ ያደረጉና እችን እዚህ ተከሏት። እዚያ ሲተክሉ ጊዮርጊስን ተከሉት። ጽዮንን ለመነኮሳቱ አደረጓት። ማዶ ሄደው አባ ሚካኤል አባ ገብርኤል ነው የባረኩት። እሳቸው ወንበሬ ጽዮንን ሲተክሉ የኔ የወንበሬ ናት ሲሉ ወንበሬ ብለዋታል። ከዚያ ከምጽሌ ደግሞ ቅዱስ ፋሲለደስን አምጥተው ነበር። እንኳን ደዚህ ከዳንግላ ላይ እንኳን ደዚህ ፋሲለደስ ይባል ዛሬም የገዳሙ መሬት አለ እና እንደዚህ ሆኖ ሲኖሩ አጼ ፋሲል ቦታውን የፈቀዱት አጼ ፋሲል ናቸው እና ሲፈቅዱ ስልሳ ላይ ሆኖ ነው እንግዲህ አሻግረው ያዩት። ዳንግላ ላይ ፈቀዱና ይህን ቦታ ሰጡት። ከተከለ በኋላ ገዳሙ ተቋቁሞ ሲኖር ከዕለታት አንድ ቀን አባናዳ እንትን ይላሉ። ሳር በመሰላል አድርገው እንትን እየሰቀሉ ሲቀድኑ መሰላሉ ተንሸራቶ ወደቁ። እመቤታችን ብድግ አድርጋ ስም ለዘላለሙ አባናዳ በአንተ ስም ትጠራ አሉትና ቀድሞ ደብረ ንግሥት ትባል ነበር ነው የሚሉን አባቶቻችን። እዚያ በኋላ ናዳ ጽዮን ተባለች። አሁን ናዳ ማርያም የምትባለው በቅርብ ጊዜ እመቤታችንን ታቦት ስለደረቡ ነው። የመጀመሪያዋ ጽዮንና ጊዮርጊስ ነው። ጽዮን ለመነኮሳቱ፣ ጊዮርጊስ ለሕዝቡ ነበረ። አጼ ፋሲል እንደዚህ ያደርጉና አሁንም በስተ ሰሜን በኩል የአባናዳ ዋሻ አለ። በናዳ ገብቶ በኮሶበር የሚያወጣ ዋሻ አላቸው። የእሳቸው ዋሻው ከዚያ እንዲያደርገው ሲኖሩ ያው አፄ ዮሐንስ ጊዜ በመጣው በሃይማኖት መፋለስ ግድ እስላሙ ትቆርባላችሁ ተብሎ ያን ጊዜ ወቦ ሸማኔ የሚባል መጣና አውሬ ህዝቡን እየጨረሰው ሳለ ያወረርሽው 3 ዓመት ሙሉ ክረምት በጋ የለም፣ ዝም ብሎ ዝናብ ይዘንባል። ያን ጊዜ መነኮሳቱ አለቁ፣ ተሰደዱ፣ ተፈቶ ኖረ። ከላይ የነበረው ጊዮርጊስን አምጠው ከይቸ ጽዮን ጋር ጨምረውት አሁንም አብሮ አለ እና እሱ ብቻ አይደለም። ታቦተ ሚካኤል፣ ታቦተ ገብርኤል፣ ታቦተ ጊዮርጊስ፣ ታቦተ ተክለ ሃይማኖት፣ ታቦተ ጽዮን አንድ ላይ አሉ። አሁን ተከስብራን ጀምረንበታል። እንደዚያው ነው ይኖራሉ። ከዚያ በኋላ እኔ ዲማ ያለው እንደገና ሁለተኛ ትታደስልን ብለው ህዝቦቹ ወደው ጠየቁት። ወረዳ ቤተ ክህነት ሲጠይቁት ያው የወረዳ ቤተ ክህነትን ታውቁታላችሁ እና ሲጠይቁት ያው ይታወቃል ማለት ነው። እናንተም ስትሰምታውቁት እንዲያው ገና ሳይጀመር ጣጣው በስቷል፣ መሰላሉ በስቷል። ኦራው እዛው ወንድ አምሳለ ቀመኮን የሚባል ነበር። የለም እሱ ሲመጣ እዚያው ጸባያቸውን እሱ ያውቃልና ተተውት። እኔ ስመጣ ጠየቁኝ። እዛው መቃሪዎስ ነበሩ። ሲጠይቁኝ ጀደ እንትን አሏቸውና አጣኋቸው። በሌላ ቀን ሄዱ። ቦታዋ ድሮ ገዳም ነበረች፣ ዛሬም ደግሞ ሁለተኛ እንደገና ታደስልን ብለው ህዝቦች ጠይቀው ነው እና በቁጣ ቃል ምን አሉኝ? እርሶ ስላሉበት ነው ወይ ያም ይገደማሉ? ምክንያቱ እሳቸው በዚህ በአካባቢያ ላይ አንድ ቦታ ላይ ለወረዳነት ሰው ነበር። እንግዲህ የኔ ወረዳነት መጣጨት ከብጵስና ዕቅብና መለመን ማለት ተማሪዎችን ትተው ወረዳ ቤት እኔ ራሴን ወደ ከፍ ማለት አይደለም፣ ራሴንም ማዋረድ አይደለም። ራሴን እስካሁን አዋርጃለሁ፣ አልጠቀመም። እኔም በዚያ ነበረ። ኧረ ህዝቡ ነው ያሉ
እንጂ እነዚያም አልፈልገውም ስላቸው ኧረ አይተዋልና ወዲያው ጨረሱት። እነ ሊቀ ስዩማን ነበሩ፣ አሁን አርፏል። እነ ሊቀ ጉባኤ ኋላ ደግሞ ምን አሉኝ? እኛ ጨርሰን ወረቀቱን ልከዋለን አሉኝ። አሁንም ደግሞ እዛ ቤተ ክህነቱ ሰው ውስጥ ላይ 2 እግር ያለው ተንቀሳቃሽ ዘንዶ አለ። አሁን ደግሞ ትንሽ እንዲህ ሊጎጭፉ ይብለው ወላ ትዝ አሉና ፊቴን ወደ ምስራቅ ሳረግ አይ ነገ ባለ እግዚአብሔር ነው ትምህርት የለም አሏቸው። ሐምሌ 28 ለ29 ነበር። ምን መልስ ያምጡ? ወዲያውኑ ዘረፉት። እንዲያረጉና ሐምሌ 29 ሰጡኝ። እሳቸው ፈቀዱ። ከዚያ በኋላ በ85 ፈቀዱ። 86 ኤጲስቆጶሳት መጥተው እንደገና አድሰው ማን ትባል ሲሉኝ ዳግማዊት ኢየሩሳሌም በሏት ብያቸው ነበር። እንዲያሏቸው እንግዲህ አንደኛ ዙሪያዎች የኢየሩሳሌም ሰዎች አሉ፣ ሁለተኛ ደግሞ እንደው መከራ እያጸኑብኝ ለመሳደም ጭምር ነበር። ተውትና ፈለገ ብርሃን አሉት። ፈለገ ብርሃን ማለት የወንጌል ምንጭ ቦታ መጀመሪያውኑ በዚህ ሀገር ጎጃም ውስጥ ዲማና ቀጥሎ የነበረ ለዚያ ብዬ ፈለገ ብርሃን ናዳ ማርያም ብለን ዳኔ በ85 እንደ ዳኔ እሱ ጥር 20 ቀን ሰየምናትና ከዚያ እንዲያስነል ወደ 86 እንግዲህ ያየ ብድግ አድርገው እኔን አለቃ ትሆናለህ አለ። እንዲህ ከሆነ ጥሩ ነው ብዬ እንዳቡነ ተክለ ሃይማኖት ሰኞ ዕለት ቅስና፣ ማስከኙ ቁምስና፣ ረቡዕ ኤጲስቆጶስነት፣ ሐሙስ ምናምን እንዳደረጉት እኔም በዲቁና ሳለሁ ተሾሟለሁ። እስካሁን አሁን ይሄንን አደረግነው እና እንደዚያ ካደረግነው በኋላ ያው ሴቶች እየመጡ አንድ ሁለት ስንል አሁን ባይታዊ ገብረ መስቀል ነበሩ የሚባሉ ዳጋን ክብራ ጣና ቂርቆስን ያቋቋሙት የሴት ገዳም ያርጉት ብለው ነግረውኝ ሄዱ። እዚያ ሴቶች አሁን ተሰብስበው አንድ ላይ ሆኖ ላሊበላ ላይ አቋም ነው ክብረ ደናግል አሉት። የደናግል መክበሪያ ቦታ ስንል ገዳሙን ክብረ ደናግል ብለን ክብረ ደናግል ቅዱስ ላሊበላ አልናቸው። ደብረ ቅዱስ ገብርኤል ያለው የአዳምና የሔዋንን ጽላት አመጣን ስላገባንበት አዳምና ሔዋን የተፈጠሩ ደብረ ቅዱስ ነው ሲባል ነውና ከዕለታት አንድ ቀን የታዘዘ መልአክ በደመና ላይ አንዳንድ ነገር አወራኝና ያንን ቦታ ልሰራ ብዬ ሳለ ሄዶ አሳየኝና አንድ ጠይም መነኩሴ ጥሪ ያሉ ናቸው። እዚያ ታች አትስራው፣ ለጊዜው እዚህ ስራው፣ ዋናው ግን ስራው እዚህ ጫካ ውስጥ ነው ብለው ቆመው ጥቁር ዛፍ አለች ምስራቁን ምዕራቡን ባርከው ዋላ ወደ ምንጩ ወሰዱና ደግሞ ምንጩ ላይ ያሳዩ 3 ሻንዳ ዋላ ስነሳ ህልም ነው። ራይ የሚባለው እንቅልፍ ሳይወስድ የሚታየው ነው። ያ በህልም ነው። እጃየውት መጀመሪያ ቆሙበትንም አቋም የተከሉበትን ማገኘውት እዛች 3 ሻንዳ ላይ አካባቢያ ላይ አንድ ሰው የሞተ ቀብረው ደግሞ አዲስ መቃብር አገኘውና በዛ ጊዜ ምን እንደው የጠየቀነው የነበረ ላሊበላን ተሳልሞ ሰው አሸተን ሄዶ ናኩቶ ላብን አይና ቡና ሄዶ ኢምርሃነ ክርስቶስን ይሳለማልና ኢምርሃነ ክርስቶስና ናኩቶ ላብ ስንጠይቅ ሊቀ ካህናቱ አቡነ ሐራ ላይ ሐራን ያልጠየቁም ማለት ይንታባኮት ባኮት አቡነ ሐራና ምን እንዳሳየው ነው እኛ ያልጠየቅነው አቡነ ሐራን ጨመረል ያልጠየቁት ግን ያ መነኩሴው ላሊበላን ስንሰራ የባረኩት እሳቸው ናቸው። አሁንም አንዳንድ ቀን የምናያቸው የምጥር ያሉ ናቸው። ያንንም የባረኩት እሳቸው ናቸው። ኋላ ያንን ጸበላይች መጣው 3ቱን ጽላት ሰጡንና እዚያ ላይ አደረገው። ከዛ እንዲህ ተቀናቃይ ተነሳና ያው ሲነሳ አቡነ ሐራ እንደዚህ ታቦተ ጽዮን የሎፍላውያን ሰው እንዳደረገቻቸው ትንሽ መታቻቸው በባጭ እና አረፉ። ያን ሰራን። ከዛ በኋላ አዳምና ሔዋንን ጽላት አምጠን ስናስገባ አዳምና ሔዋን የነበሩ ደብረ ቅዱስ ነው
በዚያ ደብረ ቅዱስ ጋፈራ አለ። ጋፈራ ማለት በድሮ በአባቶቻችን ቋንቋ የባቄላና የሽምብራ ደፈጫ ማለት ነው። እዚያ ጫካው ላይ ታሪኩን ጋዘርገን ተክለን ብዙ ጸበልተኛ አለ፣ ብዙ ማን ይፈወሳል። እና እንደዚህ ነው። መልካም። በስንት ዓመተ ምህረት ነው ያ የተቀደመው? ዓመተ ምህረቱ ደብረ ቅዱስ ጋፈራ ይምራነ ክርስቶስ 93 ዓመተ ምህረት። የኛው ቅዱስ ላሊበላስ ክብረትና ግናዳ ቅዱስ ላሊበላስ የተመሰረተበት ዓመተ ምህረት 84 ዓመተ ምህረት። መልካም። ከዚያው ጋር ተያይዞ የቅዱስ ላሊበላን በቅርብ ጊዜም ስለምናውቀው ዜታች አቡነ ዘርአብሩክ ያደረጉበት ቤተክርስቲያን ትንሽ ቤተክርስቲያን ነበርና ይሄ ቤተክርስቲያን ህንጻው እንዴት ታሰበ፣ እንዴት ተሰራ፣ እንዴት ሲደረሰ የሚለውን ትንሽ ቢያጫውቱ። አይኔ ቅዱስ ላሊበላን ግሸን ሄጄ ነበር። አንድ ባይታዊ ተገናኝቶ የሚባል ነበር። ሄጄ ዚያራ በላጅት አንብር መስቀሌ ዲበ መስቀሌ ብሎ ዝራ ይቆምን ብሏቸዋል። ያናየውና ሁለት ችግር አየሁበት። አንድ ሴቶች ገብተው አይሳለሙትም። በሀገራችን ትልቅ ያልተቀረፈ ችግር አባቶች አውግዘዋል፣ ሴት አይገባበትም ይላሉ። እኛ ሴቶች አንደኛ መነኩሴዎች ናቸው፣ ሁለተኛ ቆራቢዎች ናቸው። አይገባም ብለው ይከለክሉና በስተጎኑ ደግሞ ምን ያደርጋሉ? እንግዲህ ሴት አይገባም ተብሎ ተከልክሎ አረም ይገባበት። እዚያ ወዲያ ያው ትንሽ አንድ የተመረቁበት አለኝ፣ የብትር መምህር ነኝ። አነሳውና ዘነጠሉት በመቋሚ። ለምን ቤተክርስቲያኒቱ ብትር የሰበሰበች ተደባደቦ ማለት ነው እንጂ ምን አስፈልገው እዚያ ላይ ያው እና እጅ ከዚያ ያየውና አንደኛ እናቶቻችን ለምን ገብተው ያዩትም፣ ሁለተኛ ይሄንን ግሸን ቢፈርስ ሚተካየታል ብዬ አሰቡት። 16 ዓመት በጭንቅላት ያዙት እንዳልሰራው ዳነ። እዛ ማረግ ወጣውና አንድ ሰው አወራሁት። እንዲህ ልሰራ አስቤያለሁና በጭቃ አርጌ ልሰራ ብዬ በጭቃም የለኝም በጭቃ እኔ ችሎታ አለ ማለት በውለኬት እንስራው እኔ ስሙን ነው እንጂ እንደዚህ ማለቁ እዚያ ባልና ባርዳር ኮሚቴ ተዋቀረ። ፎረፎሩ ላይ ቀርጬ አሳየኋቸው በጭንቅላት የነበሩ። ከዛ ወዲያ ስራ ጀመረ። ከታች 12 ዋሻ ሰርተናል። አንዱን መድኃኔዓለምና ኪዳነ ምሕረት አሉበት። ሁለተኛ አቡነ አብርሃምን ላማክራቸዋለሁና አንድ ቤተክርስቲያን ጀምሬያለሁ እና የጀመሩትን ቤተክርስቲያን እንትኑን ልንገሮት እንዴት እንደሚሰራ ብዬ ያው በእናንተ ቋንቋ ዲዛይን ማለት እና አሏቸው። እንዴት አሉ? ያለ ምርጫ ላዘጋጅበት ብያለሁ። መጀመሪያ ከቅኔ ማህሌቱ በዳሪ ይገቡና ከላይ ውሃ ጸበል አለ፣ ጸበሉና መብራት አድርገን አንድ ጊዜ ይዞራሉ። ሁለተኛ በቅኔ ማህሌቱ፣ ሶስተኛ በቅዱሱ፣ አራተኛ በመቅደሱ እንዲወጡ ላድርገው አሏቸው። እንዲያርገው ደግሞ አንድየው ደግሞ ሰው ደግሞ ኋላ ይበላሻል። እውቀት በጭንቅላት ነው ያለው እና ያሁን ወጣት ምን ይላል? ይህን ስራ ሲል መነኩሴ ነው ይላል። አዎ እርግጠኛ መነኩሴ ነው ይላል። መነኩሴ ማለት በኢትዮጵያ ቋንቋ ደካማ አይምሮ የሌለው ማለት ነው። እኛ ቆቆብ አለ ውስጥ ያለው እውቀት ፀሐይ ስለሚጋርደው አይቀልጥም። ምንም ያስቸግረው ነገር እኮ ምንም የታመቀ ነው እኮ እንስራ ብንል አላሙን አብርሃም ቢያሉኝ እሳቸውን ጳጳሱን ቃል አልጥስም ብዬ 12 ዋሻ አደረጉት። አንዱን መድኃኔዓለም አድርጌዋለሁ። ሌላው ደግሞ ካሜራ አድርገንበታል። ይሄም ያስደንቃል። ከገጠር ላይ ካሜራ የከተማ ወደላ እንኳን ካሜራ ራሱ የረበቃ ጭልም የለው እና ያን አደረግንበት። ከዚያ በኋላ በዚያው መቅደሱን 3 ደጃፍ የሶስቱ ሥላሴ ቅድስቱን 12 ደጃፍ የ12 ሐዋርያት 12 መስኮት የ12 ሐዋርያት ነው። ሁለቱ ሲጊያስ 24 የ24ቱ ካህናተ ሰማይ የቅኔ ማህሌቱን ደግሞ 3 ደጃፍ አድርገነዋል። አድርገን ሰራ። ከዛ በኋላ የዮርዳኖስ ጸበል አፄ ዘርዓ ያዕቆብ በግመል አምጥተው አድርገዋል።
እኔም ደግሞ ከአፋር ሀገር አንድ ገመል አመጣውና ኢየሩሳሌም መጣሁት። ዮርዳኖስ ጸበል ገመሉን አሸክሜ ያዞረዋለሁ። ያ እንደ ያጼ ዘርዓ ያዕቆብ እንዳይቀር። ከዛ ከዳሪ ደግሞ መሬቱ እንደገና ቆፍረን እንትን 12 ዋሻ ሰርተናልና እናታችን ምን ትለኝ ነበር? እንቆቆ ስንጠጣ ማታሽ አሁን ዶሮ ትላለች። ምን ማለቷ ነው? ልብ ያውቃል፣ ልብ ያውቃል። ዋሻው ለምን እንደተሰራ ልብ ያውቃል። አንዱ የመነኩሴ መጸለያ የምን መጸለያ ነው? አይ መነኩሴ ድምጽ ከሰማ ቆርቆሮ ጓካ ላይ እየሮጠ ነው የሚሄድ አይደለም፣ ለሌላ ነው የተሰራ። ልብ ያውቃል፣ ልብ ያውቃል ነው። እኛ እንዲህ አድርገን ሰራነ። አባናዳ አካባቢያ ደግሞ 2 መቅደስ፣ አንድ ቅኔ ማህሌት አድርገን ረቂቅ ቤት አድርገን ዋሻ ሰርተናል። ደግሞ እና እንዲህ አድርገን ቆርቆሮን ሰርተነዋል። በ28 ጌጅ 28 ጌጅ ያደረግነው የቅዱስ ላሊበላ ዋዜማ ታኅሳስ 28 ስለሆነ እና ላዩን 1400 ቆዳ አድርገነዋል። ቆዳ ያደረግነው ምንድነው? ቅዱስ ላሊበላ ዘመዶቹ ቆዳ ስለሚታይ ገርፈውት ጎጃም መጥቶ ነው የዳነ እና እንዲህ ነው። ሁለተኛ ወደ ወሎ ያላችሁ ሰዎች ያለ ታሪክ ዝም ብላችሁ ጎጃምን የምታሙትን እንደበት ዘጉት ነው። ካልዚያ ደግሞ ሰተት ብላችሁ እኔ ዘንድሩና ስለ ጎጃም ታሪክ እኔ ነገር እና መመለሻው እንዳያስቸግራችሁ ድንገት እግራችሁ ወልቆ እንዳይቀር እዚያ የምታማኙበትን እዛ ወዳችሁ አማኙ፣ ሌላ ነገር እንዳትመጡ። እኛ ጎጃሞች የክርስቶስን ስጋ እንጂ የሰው ስጋ ነው እና እንደዚያ ነው። መልካም እንግዲያውስ ይሄን ታላቅ ገዳም እዚያ ካለው ጋር ታላቅ ገዳም ነው። ይሄን ስብሐተ እግዚአብሔር ይደርስበት የቅድም ያነሳ ነው የጉባኤት መጠናቀር ትልቅ ዋጋ አለው ማለት ነው። ገዳማቱ ተሰርተው ያለ አገልግሎት መቀመጥ ስለሌለባቸው ለመሆኑ ግን አሁን የሚያገለግሏቸው ራሱን የቻለ ከጉባኤ ቤቱ ደቀ መዛሙርቱ ውጭ አላቸው ወይስ? እኔ ቅዱስ ላሊበላን ስመ የመጣ ጊዜ የቆረጡለት ነገር አለ። አልፎ ሀጅ አገልግልህ ብየዋለሁ። አረብ ቀን ያገባሁት ከኔ ተምሮ መስርቶ የነበረ መርጌታ ዳዊት ይባላል። አረብ ቀን ታቦቱን ይዤው በገባው ጊዜ እሱ ከዚያ ተነስቶ መጥቶ 2 ዓመት ያላገለገለው እኔ ያልሁት አልፎ ሀጅ አገልግለናል። ከዚያ ደግሞ እንደገና በ95 ላይ ደግሞ ሰው ዋልድባ እየሄደ አስቸግሮኝ አቡነ ሳሙኤልን አምጥቼ አደረጉት። 12 ሐዋርያትን ዮሐንስ መጥምቀ መለኮትን ብዙ ነገር ታቦት አድርገንበታል። ከዚያ ውጪ ተማሪዎቹ አይደለ ቅዱስ ላሊበላን በቤታችን ኪዳን ሲታጎል ቅዳሴ ሲታጎል ያገለግላሉ። እዛ በቤታችን አለች። አብሮ በስተጎን ደግሞ መካነ ሰማያት ቅዱስ ቂርቆስ አለ። ከዚያ የምርሃነ ክርስቶስ አለ። ከዚህ ደግሞ ዘራብሩክ እና ቅዱስ ጊዮርጊስ ደግሞ አለ እና አንዳንድ ጊዜ ይህን ቅዱስ ላሊበላን ደናግል ይቀድሱታል መነኮሳት። ሲጠፋ አቡነ ዘራብሩክ ሕጋውያን ቄሶች እንዲቀድሱ ፈቅደንላቸው እነሱ ቀድሰው ያቆርቡናል። ናስታውን ቅዳሴው አልታጎለም። መልካም አጠቃላይ ባለው ሂደት በጣም ጥሩ ነው። እስካሁን ያደረጉት ያለ ማብራሪያ በአጠቃላይ ይሄንን ስናደርግ የጉባኤ ቤቱ የገዳሙንም ታሪክ ነግረውናል። ገዳሙ ላይ የተለያዩ ጸበሎች አሉ። እዚሁ አብሮ መነሳት ካለበት ቢነግሩን ብዬ ነው። እዚያ የአቡነ ሐራ ጸበል አለ፣ በዚህኛው ደግሞ የቅዱስ ሩፋኤል ጸበል አለ። የአቡነ ተክለ ብርሃን ስለነሱ የሚያጫውቱን ነገር ይኖር? እኔ አይደለም ሩፋኤልን ጸበል አይደለም ያወጣ ነው። ሰሜን ፓርክ ውስጥ ቅዱስ ያሬድ ላይ ጎንደር በየት ላይ ተሰቅለው ተራራው እንደወጡ የሚያውቅ ሰው የለም። ከዚያ ወረቀት ጽፈው አባ ሂድና ናዳ በስተ ሰሜኑ በኩል ጸበል አለ፣ ቆፍራቸው የወደቀ ዛፍ አለ፣ ቆፍራቸው ታገኛላችሁ አሉን። በነዲ የወደቀ ዛፍ አለ፣ ስንቆፍር ቅዱስ ሩፋኤል ጸበልን አገኘ ነው እና ስማቸውን አናውቀውም። ሰሜን ፓርክ ነው የሚኖሩ ላይ ብቻቸውን እዛ በረዶ የሚፈላ እዚያ አደረግነው። ሁለተኛ ደግሞ አሁን መድኃኒዓለም ታቦት ስናመጣ
ከቤተክርስቲያኑ ወረድ ብለን የመድኃኔዓለም ጸበል አደረግን። ከዛ በኋላ እዚያ እኔ አቡነ ሐራ ራሳቸው ናቸው ወስደው አሳዩኝ። ያን ወጣ ነው። የተከሰተ ብርሃን ደግሞ ትልቅ ዛፍ ነበረ። ሰውየው ሊቆርጥ ተሰቅሎ እየተንቀጠቀጠ ጩሆ አገር አዳነው። ዛፉ ተፈንግሎ ተመልሶ ተነሳ። ከዛ ቦታ ላይ ደግሞ ሄጄ ባርኬ ያንን የተከሰተ ብርሃን ጸበል ሰየሙት። ዛሬ የቤት ረገድ ወይም መሙላድ የዳነው ነው። ተከሰተ ብርሃን ጸበል ያደረግነው አባ ተከሰተ ብርሃን ከትግራይ ከደብረ ጦት ተነስተው ዲማ ገድ ላይ ሞላደን አባረው እዚህ ደረቤ ላይ ያደረችበት አንዱ ተራራ እናቲቱ ሙላድ፣ አንዱ ተራራ እናቲቱ ሙላድና ልጅቱ ሙላድ ይባላል። ከዚያ አንስተው እንትን ላይ ጃበራ ሰው ሲመጡ ወይም ዘአደው ፈለገ ገወን ወበጽሐ ሀገረ ጉታ ይላል። ከዚያ ተሻግረው በእኛ አካባቢያ ላይ ያገዎች መሻገሪያ ካረንዳ ይባላል። ካረንዳ ማለት በር ማለት ነው። አብ ማለት በአገውኛ ደንጋ ማለት ነው። በዚያ ተሻግረው ጉታ ደርሰዋል። እኛ ያለንበት ሀገር ጉታ ማለት በድሮ ቋንቋ ሙሉ ማለት ነው። እዚያ አልፈው ላይ ጽዮንን አዴት ላይ ተክለዋል። እሷን ከተከሉ በኋላ ዲማ ሄደው ማርያም ቤተክርስቲያን ሲተክሉ በእነሱ ሀገር ቋንቋ በኦሮሞኛ ዲማ ማርያም ብለዋታል። ዲማ ማርያም ማለት ቀይቱ ማለት ነው። እና አሁን ደግሞ አገዎችኛ ናት ይላሉ። ዲማ ናት ይላሉ። ዲማ ማለት ባገውኛ ቀይ ማለት ነው። ግን በእሳቸው አገው አይደሉም፣ የሸዋ ሰው ናቸውና ያችን ተክለው ኖሩ። ከዚያ በመጨረሻው በአፄ ዘርዓ ያዕቆብ ታቦት ሲወጣ የራስ ጸጉሩ ሲመጣ የራስ ጸጉሩ አብሮ ስለመጣ እዛ ዲማ ሲገባ የራስ ጸጉሩ ምን አሉት? ድማ አሉት። የቅዱስ ጊዮርጊስ የመሃል ጸጉሩ ያለበት ቦታ ማለት ነው እንጂ መጀመሪያ የዲማ ታቦት ዲማ ማርያም ናት። ዛሬም በስተምስራቅ በኩል በስተምዕራብ በኩል በስተምስራቅ በኩል አለች። እና እንደዛ ነው እንግዲህ። እና ይህ ቦታ ናዳ ማርያም አባታችን አምደ ስላሴ ሊበን መድኃኔዓለም ተወለዱ። ከሊበን መድኃኔዓለም ናዳ መጥተው ዳዊት ተማሩ። መዝሙረ ዳዊት ተማሩ። በኋላ ወደ ጎንደር ሄደው ማህበረ ስላሴን የመሰረቱት ከዛ በኋላ ነው ይላል ገላቸው። መጀመሪያ ሊበን ነው ሀገራቸው። ከሊበን ናዳ ተማሩ። ከናዳ ማህበረ ስላሴን ተክለውታል። እና ይሄን እንዲህ ብላችሁ ስትናገሯቸው በዚያ አካባቢ ያሉ ገዳማት ያብዳሉ ልብሳቸውን ጥለው። ናዳ የተመሰረተች እንታወጅ ነው ይላል። እሺ የኒያት ምንዝላቶች ከማን ሲሳለሙ እንደሚገባኝ እኔ አይሁዳዊ አይደለም ወይ አረማዊ አይደለም ክርስቲያኖች ዘር። መልካም እንደዛ ከሆነ ቀጣይ ከጉባኤው እንሰማ ደግሞ የመጽሐፉ ይቀጥል። እና እንደዛ ነው።